ኤችዲ ብሎግስ ቀጣይ ተጠያቂያችንን አግኝተናል። ከማን ጋር ነው? ከፊራኦል ጋር። ከፊራኦል ካሜራማችንም ፊራኦል ነው። እሺ የምጠይቅህ ጥያቄ ቀለል ያለ ነው። ካሰብክበት ትመልሰዋለህ። ከ1 ሚሊዮን ላይ አንድ ስንቀንስ ስንት ይኖረናል? 999 ሺህ። በቃ አዎ እንደዛ ነው። ከ1 ሚሊዮን ላይ አንድን ብቻ ስንቀንስ እንደዛ ነው አይደል? ድጋሚ ሞክር። አረ እሺ መልሱ 999999 ነው። 1 ሚሊዮን ስለሆነ ማለት ነው። እሺ ሁለተኛ ጥያቄ 10 ፈረሶች አሉ። ከ10ሩ ፈረሶች 5ቱ ቢተኙ ስንት ፈረሶች አሉ? ቆመዋል። 5 ከ10ሩ ፈረሶች 5ቱ ቢተኙ ነው ያልከኝ? 5 ነው የሚቀሩት። እርግጠኛ ነሽ? አዎ። ፈረስ የት ሀገር ነው የሚተኛው ነው? አስሩ ቆመዋል ማለት ይችላል። እሺ ሶስተኛ ጥያቄያችን አይደለሽም። እሺ እናትህ 4 ልጆች አሏት። ከአራቱ አንዱ ሰሜን፣ አንዱ ደቡብ፣ አንዱ ምስራቅ፣ አንዱ ማን ነው? እስቲ ድገሚ። እናትህ 4 ልጆች አሏት። ከአራቱ አንዱ ሰሜን፣ አንዱ ደቡብ፣ አንዱ ምስራቅ፣ አንዱ ማን ነው? አንዱ ሰሜን፣ አንዱ ምስራቅ፣ አንዱ ደቡብ አልከኝ? ሰሜን ነው። ሰሜን ነው። አንተ እናት ልጅ አይደለህም እንዴ? እሺ እኔ የምልሽን ደግመሽ ትልኛለሽ። በደንብ አዳምጪ። ጆሮ ነው የሚፈልገው። ያላልኩትን ነገር ብሏል ብሎ ቢለኝ ብያለሁ አልልም ብሏል ብሎ ቢለኝ። ድገሚ እስቲ። ያላልኩትን ነገር ብሏል ብሎ ቢለኝ ብያለሁ አልልም ብሏል ብሎ ቢለኝ። ያላልኩትን ነገር ብያለሁ ቢለኝ ኦር ብሏል ብዬ አልላችሁ። ጀማው ይላል። አትተቃቀፍ። ልቀቀው። ከማን ጋር ነኝ ዛሬስ? ከራእይ ጋር። ራእይ 1 አማን 2 ከራእይና ከማን ጋር ነን ያለነው። የመጀመሪያው ቀላል ጥያቄ ነው። ከ1 ሚሊዮን ላይ አንድ ስንቀንስ ስንት ይኖረናል? 900 ሺህ 999 መሰለኝ አይደል? ጨብጭኝና እንደዚህ አቅምሽ ነው። ያጂ መልሶታል እኮ አማን መልሶታል። እሺ 10 ፈረሶች አሉኝ። ከ10ሮቹ 5ቱ ቢተኙ ስንቶቹ ቆመዋል? ምንም የለም። ፈረስ ሲጀመር የለም አይደለም። ለጥያቄ ነው። ከ10ሩ 5ቱ ቢተኙ ስንት ይኖሩኛል? ከ5ቱ 10 ቢተኙ እስቲ ሞክረው። ከ10 ፈረስ አለኝ። ከ10ሩ 5ቱ ቢተኙ ስንት ፈረስ ይኖር? ስንቶቹ ቆመዋል? አላውቀውም። ባለቀ ሰዓት አላውቀውም። እሺ ጌታ ሆይ እሺ ችግር አስገባው። ቀጣዩ ጥያቄ ኢንተርቪው ቀጣዩ ጥያቄ የሚሆነው እምልህን ደግመህ ትልልኛለህ። እምልህን ደግመህ ትልልኛለህ። ሰምተህ ደግመህ ማለት አንተ ካቃታ አንተ ትሞክራለህ። አዳምጡ። የጆሮ ስራ ነው። ያላልኩትን ነገር ብሏል ብሎ ቢለኝ ብያለሁ አይደለም ብሏል ብሎ ቢለኝ። ያላልኩትን ነገር ብሏል ብሎ ቢለኝ ብያለሁ አይደለም ብሏል ብሎ ቢለኝ። እሺ አንተንም እንደዚህ አይነት ጥያቄ ራሱ ጠይቃለሁ። አደረኩልህ፣ አደረክላት፣ አደረገችለት፣ አደረገላቸው፣ አደረጉልኝ፣ መልሼ አደረኩላቸው። ጠይቀው እሱ አይደል አንተ እሱ መልሷል የራሱ። እሺ አደረኩልህ፣ አደረክላት፣ አደረገችለት፣ አደረገላቸው፣ አደረጉልኝ፣ መልሼ አደረኩላቸው። ይቅርብኝ። እሺ ቀጣይ ጥያቄ ተረትና ምሳሌ ጀምርልሃለሁ። ጨርሳል። የጅብ ችኩል ቀንድ ይነክሳል። አይደለም። እሺ ፍየል ከመድረሷ ቅጠል መበጠሷ
ቀለል ያሉ ጥያቄዎችን እየጠየኳቸው ያሉ። ሲሮጡ የታጠቁት ሲሮጡ ይፈታል። አረ ለምን ሲሮጡ ቸኩለው ስለሆነ። እሺ አዲስ እረኛ ከብት አያስተኛም። አንዴ አማረ ቀለል ያለ ጥያቄ። እንግዳ ነው ያስተማረው። እንግዳ ነው፣ የእንግዳ ተማሪዎች ናቸው። እሺ ሰም ወርቅ ታወጣልኛል አሁን ከምነግርህ አረፍተ ነገር ነው። ሞጣ ቀራኒዮ ምነው አይታረስ በሬሳ ላይ መጣው ከዚያ እዚህ ድረስ ሰምና ወርቁን ተወጣ። ሞጣ ቀራኒዮ ምነው አይታረስ በሬሳ ላይ መጣው ከዛ እስከዚህ ድረስ። ሰሙ በሬሳ ላይ መጣው ነው። ከብት ሳላ የወጣው ነው። ወርቁ ደግሞ በሬሳ ላይ መጣው ነው። በሞተ ሰው ላይ ማለት ሬሳ የሞተ ማለት እሺ ጀማው አብራችሁን ስለነበራችሁ እናመሰግናለን። እቺው ናት ለዚቹ ነው እንችላለን። ሰላም እንግዲህ ቤተሰቦች እሺ እንግዲህ የመጀመሪያ ተጠያቂያችንን አግኝተነዋል። ስሙን ይነግረንና ወደ ጥያቄዎቹ እንሄዳለን። ከማን ጋር ነኝ? ሳሙኤል ከሳሚ ጋር ነን። እንግዲህ እሺ ሳሚ የመጀመሪያ ጥያቄ የሚሆነው አንድ ጣሳ ውስጥ ወይም ጆክ ውስጥ 5000 የበቆሎ ፍሬ ቢኖር 10 ውስጥ ስንት ይኖራል? ሞክረው። እሺ ና ጠጋ በለው ወደ እኔ። እሺ ስንት ይኖራል? እስኪ ድጋሙ። አንድ የጆክ ውስጥ 5000 የበቆሎ ፍሬ ቢኖር 10 ውስጥ ስንት ይኖራል? መሰራት አለበት መጀመሪያ እኮ ስራውና መልሱን ንገረኝ። እሺ ወደ ቀጣይ ጥያቄ ልሂድና አፍሪካ ውስጥ ስንት አህጉር አለ? 7 ነው ያለው? 7 ይመስለኛል። አፍሪካ ውስጥ 7 አህጉር ነው ያለው። እሺ ኦኬ እሺ ስማቸውን ታውቃቸዋለህ? በትክክል አላውቃቸውም። ሞክር ቃል አድርገህ ሞክር። ኤሲያ፣ እሺ ኤሲያ፣ አውስትራሊያ፣ አንታርክቲካ ቀጥላል። እንዲሁ አሪፍ ሙከራ ነው። እሺ አብረን ስለነበርክ እናመሰግናለን። በቀጣይ ቪዲዮ እንገናኛለን። እሺ እንግዲህ ተመልካቾቻችን የሁለተኛ ተጠያቂያችንን አግኝተነዋል። እሺ ዛሬ ከማን ጋር? ከቢኒ ጋር ነን። እሺ ቢኒ የመጀመሪያ ጥያቄ የሚሆነው አንድ የጆክ ውስጥ 5000 የበቆሎ ፍሬ ቢኖር 10 ውስጥ ስንት ይኖራል? 5000 ምን 5000 ይኖራል ብሎናል። እሺ ወደ ቀጣዩ ጥያቄ እንሄዳለን። አፍሪካ ውስጥ ስንት አህጉር አለ? 40 ነው። 40 ታውቃቸዋለህ? አንድ ባንድ አላላግም አታውቃቸውማ? እሺ ወደ ቀጣይ ጥያቄ እንሄዳለን። በእንግሊዘኛ ወደዚህ ና ማለት ነው ማለት Are you go ወደዛ ተመለስ። Are you going to አሪፍ ነው። ምክር አይ ትክክል። ኦኬ እሺ እድሜ ስንት ነው አንተ? 20 ነው አይደል? እሺ የዛሬ 2015 ላይ ብትወለድ አሁን እድሜ ስንት ይሆን ነበር? በዛሬ 2015 ላይ ብወለድ አሁን እድሜ ስንት ይሆን ነበር? 2 ነው። እንግዲህ አብረን ስለነበርክ እናመሰግናለን። በቀጣይ ቪዲዮ እንገናኛለን። እሺ ራሱን መልሼ ነው የምጠይቀው። አንድ ጆክ ውስጥ 5000 የበቆሎ ፍሬ ካለ 10 ውስጥ ስንት ይኖራል? 10 ውስጥ እንኳን 50000
በአንዴ ተመልሷል። እሺ ወደ ቀጣይ ጥያቄ እንሄዳለን። የዛሬ አሁን ስንት ዓመት ነው? 19 19። እሺ የዛሬ 2015 ላይ ብትወለድ አሁን እድሜ ስንት ይሆን ነበር? 2015 ላይ ብወለድ 4 ዓመቴ 4 ዓመት ብሏል። እሺ ወደ ቀጣይ ጥያቄ እንሄዳለን። ኦኬ አፍሪካ ውስጥ ስንት አህጉር አለ? 56 አህጉር አለ። ፕላስ አንድ አለ። እሺ እንግዲህ ቤካ አብረን ስለነበርክ እናመሰግናለን። በቀጣይ ቪዲዮ እንገናኛለን።